የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ትምህርት ቤት ከወጣች በኋላ ሰራውት ማለችው ስህተት ወደ ኋላ የቀረው መስሎ የነበረ ብላ ነበር። ስለ ልጁ አባትም እንዲህ ብላይ ነበር። እስኪ አንዴ የቤቲ ሰለሞንን ቃል አይተን እንመለስ። ላላባለው በጣም ተስፈኛ ጎበዝ ልጅ ጠንካራ ብዙ ያሳልፍኩኝ የ24 ዓመት ወጣት ነኝ። ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራሁ ነበር። አሪፍ ብዙ ሰዎች ጋር ተዳርሼ ነበር። አሪፍ ስራዎች መተውልኝ ነበር ምናምን። ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ይዣቸው የነበርኩት ነገሮች እንዳለብኝ አየር ላይ እና ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለካ ወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝ ቆንጆ ስቃይ አሳለፍኩኝ። እግዚአብሔር ይመስገን። አሁን ግን ጄ 1 ዓመት ወጣታል አክሬ እግዚአብሔር አግዞኝ ቆሜያለሁና ምክንያቱም ብዙዎች ልክ እንደዚህ አይነት ቪዲዮ ስትለቂ የብዙዎች ጥያቄ እንዴ ልጅ ከወለድሽ ከዩኒቨርሲቲ ተመርቀሽ ስራ ከመጀመርሽ በፊት ከሆነ ይሄ ነገር የሆነው በዚህ ደረጃ ለምን ታለቅሻለሽ? ለምን ትጎጃለሽ? የልጅሽ አባት ሴት አለ አይነት ጥያቄዎች ስላየሁ ነው። አሪፍ ጥያቄ ነው። በነገራችን ላይ ሁለታችንም ወጣት ነን። ተመሳሳይ ህልም ነው ያለን ሁለታችንም። ድንገት ሁለታችንም ተዋደድን ምናምን ተፈጠረ ይሄ ነገር። አይ ቲንክ ወንዶች ይደነግጣላችሁ አላቅም እንደነግጣለኝ እኛም በነገራችን ላይ ግን የወንድ ይለያል እና ሪስፖንሲቢሊቲ ቶሎ መቀበልን በቃ ምኖ ቅብል ማለቱም ሴት ትሻላለች መሰለኝ። እኔ እንደዛ ነው እኔ ላይ ተፈጠረው ነገር የምር ባላስታውሰው ምናምን ደስ ይለኛል ግን ለቅም አልወጣም መሰለኝ ውስጤ በቃ ትቻለሁ ምናምን በቃ አልፏል እኮ ተመስገን ብዬ እኮ ነው ማስበው። ግን የሆነ አንዳንዴ ሳስበው በቃ ትዝ ይለኛል ውስጤ አልረሳው ማይቀረው ምንም አልሰራም በቃ ተኛለሁ ይነጋል ሊመሻል አልጋ ላይ ሆኜ ይታየኛል ቀኑ ጨለማው ምናምን። አሁን ቀደም ስትነግሪኝ የራስን ማጥፋት ራስን መጥላት የሚለው ነገር የነበረው እዚህ አይነት ስሜት ውስጥ ነው እርግዝና ውስጥ ቢላ ይዤ ራሴን አግኝቼው አውቃለሁ ማርያም። በቃ እንዳልኩ ቤቴ ውስጥ ያለችኝ ማለት ነው ፍራሽ አለ የኪዳነ ምሕረት ስዕል አድርጓለች በቃ እሷን ሳይ ነው ምረጋ። እንደው ሁለታችሁም ወጣቶች ናችሁ ከልጅሽ አባት ጋር። እኔ ደግሞ አንጋፋ ሽማግሌ ነኝ። ባግባባችሁ ባስታረቃችሁ አብሮ የመኖር እድሉ የለም ፍቅር እውር ነው ይባ ትክክል ነው። አራውና ነው አሁን አይኑ በርቶ እኔ ጋር ያይም ጭራሽ ያይም ያ ሁሉ ነገር እንዴ አበቃ። አዎ እንግዲህ እዚህ አንቺ ጋር የበደል ስሜት ካለ ይቅር ባይ መሆን ያለብሽ ይመስለኛል። እኔ ማርያምን በጣም ነው የምወደው አሁንም እኔ በምን አንተ በምን ነው በጣም ነው የምወደው። ምንድነው ያረካት አንተ ማርያምን ወጣኔ ያ ሁሉ ነገር እኮ አሳልፍ ያለው የእውነታው ነው ምናምን እኮ አይደል እንዳሳልፍ አድርጎኛል አይደለ። ራሴን በቃ እሱም ብሌ ማድረግ አልፈልግም ምን አገባኝ ግን ማለት ነው ስቲል በጣም ነው የምወደው። ማቤት ተደዋወላችሁ ከዚህ ቪዲዮ በኋላ? እኔ ደስ ይላል አልኩ። ስለዚህ ደውሎ ምን አለ? ይሄን ያህል ህርት አድርጌሻለሁ ወይ ነው ይቅርታ ነው? ግን እኔ በቃ እንዴት ነው ልቤ ይሻላል። ለምን በቃ እኔ እንጃ እውነት ማለት ያበቃ ነገር ያለ ይመስልሻል? አይሆን ይሆን እንደ ይሄ ነገር ምናምን ግድ የለም እሱን ጊዜ ይፍረደው። ግን በሩን ግጥም አድርገሽ አትዝጊው። ገብቶሻል? ልጅሽም አባት ያስፈልገዋል። እስኪ መድኃኒዓለም ያውቃል እንግዲህ እስኪ መድኃኒዓለም ያውቃል።
ፍቅር ዕውር ነው ፍቅር ዕውር አይደለም ለማንኛውም ብዙዎች ፕሮግራሙ ከተላለፈ በኋላ ሰይፉ እንደው መጨረሻውንም አሳየን አላችሁ መጨረሻው ምን ሊሆን ይችላል እንደገና እስኪ ቤተልሔም ሰለሞንን ተወዳጇ አቀንቃኝ ቲክቶከር እና የቲያትር ባለሙያ ወደዚህ ሞቅ አድርጋችሁ ሸኟት ቤቲ ወደ መድረኩ ዛሬ ደግሞ ልዩ ነው ዛሬ ነው ቤት እንግዲህ በዝና በለጥሽኝ እኮ አቀባበላት እንዴት ነው ለቤት አንዳንዴ ከሆነ ቦታ የሆነ ነገር ይመጣና በቃ መነጋገሪያ ወይ ደግሞ ህይወትን ይቀይራል ያንቺ ፕሮግራም ከተላለፈ በኋላ ብዙዎች ሰይፉ እንደው አትተዋቸው ፍቅሯ ውስጥ አቤት ንግግሯ ምናምን ሳታውቂው ነው የተናገርሽው ፍቅር ዕውር ነው አልሽ እንደውም ከቅኝት ባንድ ጋር ፍቅር ዕውር ነው የሚል አዲስ ነጠላ ዜማ በቅርብ ቀን ትጫወታለች እንዴት አገኘሽ የህዝቡን አቀባበል ወይ በስማ ማርያም ከጠብኩት በላይ ነው በስማ ቴንክ ዩ ሶ ማች ሁላችሁንም ሁሉም ማለት 100% ማለት ይቻላል ሁሉም በፍቅር እግዚአብሔር ይመስገን አመሰግናለሁ ምንድነው ባንቺ ውስጥ ብዙ ወጣቶች አሉ አሁን ተመልካቾች ወጣቶች ናቸው ያንቺ ስተት ወደ ኋላ መቅረት አይደለም ያቺ ያልሻት ነገር ምናልባት ህይወትን የምትቀይር የሆነ አጋጣሚም ልትፈጥር ትችላለችና በኋላ ላይ ሳይኖ ደግሞ የሆነ እጩም ደግሞ ሆነሽ አንድ ፖስተር አየው ቤትዬ ምንድነው አሁን ይሄ ኦኬ ይሄ የካልቸራል አምባሳደር አዋርድ ውድድር ነው ሙሉ ካልቸራችንን ወክለን እንደ ኢትዮጵያ ዓለም ላይ የምንደምቅበት አንድ ቆንጆ ውድድር ነውና ድንገት ነው የገባሁት ቆንጆ ነው እየተፋለምኩ ነው እግዚአብሔር ይመስገን ስለዚህ አሁን ቤተልሔም ሰለሞንን በዚህ በ021 ቮት ማድረግ ይቻላል ነው ይቻላል ይሄ ወደ ቶፕ 10 የምንገባበት እንትን ላይ ነው ያለ ነው ቶፕ 10 አለ ከዛ ደግሞ ወደ ቶፕ 5 ደግሞ አለ ውድድር ይሄ ግን ወደ ቶፕ 10 ለመግባት በጣም ፍልሚያ ውስጥ ገብቻለሁኝ ወደ ኋላ ትንሽ ቀርቻለሁኝ ቮት አድርጉ በልልኝ ቮት ታዲያ እንዴት ያርጉ ነገር ያለው አመሰግናለሁ የቲክቶክ አካውንቴ ዮላል 16 ይላል እዛ ላይ የኔ ፕሮፋይል ላይ ገብታችሁ ሊንኩን ባዮ ላይ አስቀምጬላችኋለሁ ሊንኩን ነክታችሁ ኦፕን ቮት yes ባለፈው እንዳልኩት ራሄል ጌቱ ፕሮዲዩስ ያደረገችው ነጠላ ዜማ እና ቡዴ የተሳተፉበት ስራ ተጀመረ ተጀምሯል አዎ ቆንጆ ይሆናል እግዚአብሔር ይመስገን ምዘፍኝው ያሳለፍሽውን የግል ህይወትሽ ነው ምክንያቱም አሁን ያሳለፍሽው የግል ህይወት ለሰው አዲስ ነው ብዬ አላስብም ወጣትነት አለ የፍቅር ነገር አለ ያሰቡትን ለማሳካት መፈለግ አለ አለመቻል የሚመስል ነገርም አለው ከዛ ደግሞ እንዲህ ያለ ይሄዳል ይሄ ነገር በዘፈን ይገለጻል ወይንስ ሌላ ጉዳይ ነው ስለዘፈኑ ነው ምንቀር እንቢ ሰርፕራይዝ ነው አዳምጦት ተብላችኋል ሲደርስ ሲወጣ ያው እንግዲህ ቤቲ ልክ ያንቺ ሾው ተላለፈ ስለ ልጅሽ አባት ነገርሽኝ ሰዎቹ እገሌ ነው አይነት ጭቅጭቅ አየሁኝ ምክንያቱም የሆነች ነገር ፋና ላምሮት ተባለች ምናምን ተባለችና እንደ ጥያቄ መጀመሪያ ሰዎች የገመቱት ሰው ነው ወይስ ያልገመቱትም ሰው ነው ተብሎ ተፖስቷል እኔም ደንግጫለሁ ብዙ ማላቀውም ሰውም ተለጥፏል ፊቱ ብዙ ነው እና ደግሞ አለ ማይ ቤስት ፍሬንድ ቤኪ የሚባል ልጅ አለ ብዙ እሱ ጋር ቪዲዮን ሰራ ስለነበር ስለምንሰራ እሱንም በውስጥ ብዙ ማስፈራሪያ እየደረሰበት ነበር እሱ ነው ብለው ግን አይደለም እሱ ትክክልም አሉ ትክክልም ያልሆኑ አሉ ትክክሉን ግን እኔ አግኝቼዋለሁ አይገርም የለም ፈልጌ አጥቼዋለሁ በጣም ሞቅ ካረጋችሁለት ግን ይወጣል ሞቅ ሀብታሙ ወደ መድረኩ ሀብታሙ
ብዙ ሰዎች ናቸው ሰይፉ እንደጀመርክ ጨርሰው እንደው ከቻልክ አገናኛቸው ዘብ ደግሞ ከቻልክ ደግሞ አስታርቃቸው ተባልኩኝ ቢያንስ የምችለው አንዱ ነው አገናኝቻቸዋለሁ እንደገና ተገናኝተዋል ከስንት ወር በኋላ ተያያችሁ መተያየት እኔ ክፍለ ሀገር ነበርኩኝ አዎ ሰምቻለሁ 4 ወር ምናምን ዛቆቼ ነው የመጣሁት ባለፈው ስላንተ ስሰማ በቃ የገለጸች አይነት ልጅ ሆነህ ነው ያገኘውና ለገላጯም ለተገላጩም መጀመሪያ እንግዲህ ባለፈው ቃለ አየው ኢንተርቪዋን አይቻለሁ ምን ተሰማ ምክንያቱም በጣም ነው የምትወድህ ያንተንም ደሞ ወገን መስማትን ፈለግን ብዙ ሰዎች በመላምት ደረጃም ትንሽ ፍንጭ ስላገኙ አገኙ ብዬ አስባለሁና ቤቲ እኔ ጋር ለመምጣት እዚህ ለመምጣት ምክንያቱ መጀመሪያ የለቀቀችው ቪዲዮ ነው ከዛን ጀምር እስኪ እሱን አሁን ብዙ ሰዎች ሼር አድርገውታል በሚሊዮን ታይቷል እሱም ይደርሳል ብዬ አስባለሁ እሱን ስታይ መጀመሪያ ምን ተሰማ እሱን ነው መጀመሪያ ያየሁት ነበር እሱ በቃ በጣም ነው ይከፋኝ ምክንያቱም እኔና እሷ የምናስበው ነገር ነበር ብዙ መጀመሪያም በጣም ብዙ ነገር እናስብ ነበር በእቅዶች ነበር ብዙ ነገር የምናደርግ የነበረው ያው በመሃል ያ ነገር ሀፕን ሆነ ብዙ ነገር አለና ያንን ቪዲዮ ሳይው በጣም ለኔ ከባድ ነው ስሜቱ የምሬ ነው ማርያምን ምን ልበልህ እንጃ በጣም ውስጤን የተሰማኝ የምሬ ነው ማርያምን ምንም ማድረግ ስለማልችልም ነው ደግሞ በጣም ይከፋኝ እውነት ለመናገር ማለት ነው በዛን ታይም ምንም ማድረግም ስለማልችል ስላቃተኝም ነው እኔ ደዛ የሆንኩት አይዞ ወጣቶች ናችሁ የሆነ ነገር ድንገት ተፈጠረ ከዛ ልጅ መጣ በመሃል እሷ እንደ ሴት እንደ እናት እርዳታ ትፈልጋለች ያ ደግሞ ያልሆነበት ምክንያት ምናልባት አሁን ስትነግረኝ እሷ የራሷን ተናግራለች በዛ አይነት ስሜት ውስጥ ሁሉ ሆና ጥላቻ የላትም ፍቅር ነው ያየሁት ያንተን ግን ወገን መስማት ፈልጋለሁ ምንድን ነበር የተፈጠረው አብርሃት ላለመሆን ምክንያት የሆነበት ምክንያት ምንድነው ብዙ ነገር አለው እኔም በሰዓቱ እሷ እንደተናገረችው ብዙ ነገር አሳልፈናል ሁለታችንም እንዳልኩ እሺ ይቅር ግድ የለም ገብቶኛል ፋና ላምሮት ላይ አሸናፊ የሚገርም እኮ አንበሳ ድምጻዊ ነው በነገራችን ላይ አሁን ዛሬ ልንላቀስ አይደለም ለመበናታችሁ ስሜት አይፈስ በጣም የሚገርም ድምጻዊ እንደውም የ1 ሚሊዮን ብር ሽልማት ሁሉ አሸንፈሃል መኪና ሁሉ ገዝተሃል በመኪናው መዘነጥ ብቻ ነው ወይ ስራ እየተሰራ ነው አይ ስራ ነው መጀመሪያም ስንገዛ እውነት ለመናገር ተመካክረን ይገዛል እሺ ይሄ ብር ሲመጣ መጀመሪያ ብዙ ነገር አስቤ ነበረ ወደ ሙዚቃውም አርልተን ነበርና ግን ባይሰማስ የሚባል ነገር ደግሞ አለ ታውቃለህ የሆነ ያክል ገንዘብ አውጥተህ ከዛው ነገር ሰርተህ በጣም ብዙ አሁን ላይ የሙዚቃው ኢንዱስትሪ ትንሽ የተመታበት ታይም ነው ያለውና በጣም ብዙ ገንዘብ ኢንቨስት አድርገህ ሰርተህ የምታገኘውም የሚታይልህም ያለው ነገር ያስፈራል እንደ ሰውም ትፈራለህ ምናምንና ስለዚህ ቺን ገንዘብ ኢንቨስት አድርገህ መኪና ገዝተን ከዛ ያንን እየሰራው ጎን ለጎን ሙዚቃውንም እናስኬድበት ከዛ ጎን ለጎንም ደግሞ የራሳችን ላይፍ የምናስተካክልበት ነገር ነበር ያቀርነው ከዛ መኪናውንም ገዛናል እሷ ስላንተ አውርታ ጠቅብም በቃ በጣም ትወዳለች አንተስ እኔም በጣም ነው ወዳት አይን መስማት ነበር የፈለኩት እንዴ ራቃልክ ሲባል ስላንተ ስሰማ እንደው ይሄ ልጅ ዝናው አለ የሚገርም ድምጻዊ ነው ሌላ ህይወት ጀምሮ ይሆን ያልነገረች ነገር ይሆን ብዬ ገምቼ ነበር የጀመርከው አዲስ ህይወት አለ ሊባል ይችላል አይ በፍጹም ምንም የጀመርኩት ነገር የለም
ከራሴ ጋር ነው በቃ ትግል ውስጥ ያለሁት ነበር። የኑሮ ትግል። ያው መኪናዋ እንደነገርኩ በእዳ ነው የተገዛችው። እዳ ማለት ይሄው የኔ 1 ሚሊዮን ብር አለ። ከዛ እዳ ጨምረንባት ምናምን የገዛናትና ሙሉ ለሙሉ በቃ እዳው ላይ ነው። እና ደግሞ ያው ታውቃለህ ያለውን የእዳ እንትኑና በጣም ከባድ ነው። እኔም ደግሞ ለስራው ደግሞ አዲስ ነኝ። በዛው አጋጣሚ ራይድ ነው የምሰራበት የነበረው መኪናን እና አሰራሩን አልቻልኩበት ይሁን ብዙ ነገር ብቻ እሰራለሁ። በቃ ብዙ ነገር አወጣለሁ። ከዛ ደግሞ ወራይ ተመላሽ ይደርስብሃል። ወራይ ተመላሽ ሲደርስብህ ይብን አንዳንዴ ግራ ጋብ ምን ይሆንኩ ነው እንዴ እምሰራው ብር አለ። ከዛም ደግሞ የወራይ ተመላሽ ሲደርስብህ ያ ነገር አይሞላልኝም እና በጣም ብዙ ቻሌንጅ እያሳለፍኩ ነበር። አሁን እኔ እየሰራው ነው እየሰራ ጓደኞቼን እስኪ የሆነ ብር አንሶኝ ነበር እና ትንሽ ብትሙሉልኝ ምናምን ነገር ስትላቸው ያው ታውቃለህ ያለው ነገር አንተ ከኛ ተሽለ እየተሰራ ከኛ ትጠይቃለህ ትባላለህ። ከባድ ነው እና በጣም የለኛ ትግል ውስጥ ነበርኩኝ። ቤተሳይዳ አሜሪካን ሜዲካል ፕላዛ። በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቁዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ኤአይ ነው የሚያክመው። ቤተሳይዳ አሜሪካን ሜዲካል ፕላዛ። ያንተ አሁን ስሜት አሁን የገባኝ ምክንያቱም እሷ ብቸኛ ሆና ልጇን እንድታሳድግ ምክንያት የሆነው ከኑሮ ጋር የገጠምከው ግብ አስቸጋሪ ስለነበረ ካንተ አልፈህ ለልጅህም ለሷም መሆን ስላልቻልክ ይመስለኛል። ብዙ ነው። ምክንያቱም እኔም ቤተሰቦቼ እኔ መጀመሪያ ልጅ ነኝ። ቤተሰቦቼ በጣም አነስተኛ ማህበራዊ ኑሮ የሚኖሩ ሰዎች ናቸው። ይሄ ምናልባት የእናትና ያንተ ፎቶ ነው? ይሄ ወላጅ አባት ናቸው? አባቴ ነው። ቤተሰቦች የሙዚቃ ባክግራውንድ አላቸው? የላቸውም። እናቴ ነች ያሳደገችኝ። እናቴ በምን አይነት መከራ እንዳሳደገችኝ እናቴ እኔ ወዛደር ነው የምትሰራው፣ ውዝድርና ነው የምትሰራው ክፍለ ሀገር እዛ ብር ሸለቆ የሚባል ሀገር አለና ብዙ ነገር ማድረግ እፈልጋለሁ እኮ። ምክንያቱም እኔ በጣም ብዙ ነገር አስባለሁ፣ ብዙ ነገር ማድረግ እፈልጋለሁ፣ ግን አትችልም። የሆነ ንቀርጎ የሚይዝህ ነገር አለ። በጣም ትታገላለህ፣ ግን መሀል ላይ ደግሞ በቃ አፍና አድርጎ የሚይዝህ ብዙ ነገር አለ። ማድረግ እኮ ሳልፈልግ ቀርቻ አይደለም። ብዙ ነገር አስባለሁ፣ ግን ተግባሩ ነው የጠፋው እና እኔ ጋር ያለው ነገር ነው የጠፋው። ብዙ ነገር አስባለሁ፣ ብዙ ነገር አወርዳለሁ፣ ግን እዛው ላይ አልሆንም። ማሰብ ብቻ ነው የኔ ትርፌ። በጣም ከባድ ነበር ለኔ። እንደ ነገሮች ሲያጋጥሙ ምናልባት ቤት ያዝናብኝ ይሆን የሚል ሐሳብ አልመጣብህም? በጣም ምክንያቱም አልመረቀችም፣ ታስባለች። እንዲህ አይነት የፍቅር ስሜት ውስጥ ሆና ነው ጥላሃት የሄድከውና ምናልባት ነገሮች ጥሩ ያልሆኑት የሷም ሐዘን ሊሆን ይችላል የሚል ግምት በጣም አለኝ። ምክንያቱም እኔ እውነት ለመናገር በጣም አስከፍቻታለሁ፣ በጣም በድያታለሁ። መችስ ደስተኛ ልትሆንም አትችልም በዚህ ነገር። እኔም እያሳለፍኩት ያለሁት ስቃይና እያሳለፍኩት ያለሁት ነገር ፈጣሪ በቃ ቅጣት እየቀጣኝ እንደሆነም አምኛለሁ። ለማስተካከልም እሞክራለሁ፣ ግን እሷን ደግሞ በጣም በድያታለሁ። በነገርህ ላይ መደወልም መጠየቅም እፈልጋለሁ፣ ግን ደግሞ የእሷን ስሜት እፈራለሁ። በጣም ነው የምሳቀቀው። ማለት እኔ ሳላስብም ቀርቼ ምናምን አይደለም፣ አስባለሁ፣ ግን ደግሞ እፈራለሁ ከእኔ ከበደልኩት በደል አንጻር ማለት ነው። እና ይህን ሁሉ ቻሌንጅም ይህን ያክል መከራም እያየሁት ያለሁት በእኔ ላይፍ ላይ ተጽዕኖ አለው ታወቀ። ስሜቷ በተወሰነ መጠን ተጎድቷል ብዬ አስባለሁና ይቅርታ ጠየቃት። እስኪ ጠይቃታ አይስጥም በእኔ አንቺ
በምን አይነት መንገድ ይቅርታ መጠየቅ እንደምችል አላውቅም። ይቅርታ አድርግልኝና እኔ መሀል ቤት ነኝ አሁን ላይ እሷን እኔ ጃኒ ምን ልበልህ ሲሻ አሁን ላይ ያርከው ነገሮች ሁሉ ለተፈጠረው ልጅ በመሃል ተፈጠረና አንተ ራክ እሷን ማገዝ ነበረብህ። ያ ወቅት ደግሞ እኔም በራሴ ቤት በሌሎችም ስለማየው ነው የወለዱ ሴቶች አጠገባቸው ባላቸው እንዲኖሩ ይፈልጋሉ። ቢያጣም ቢነጣም ቢኖረው ዋናው የሱ መኖር ነው በገንዘብ የማይለካውና ያ ይመስለኛል ስሜቷን የጎዳው በጊዜው እና ስላንተ ስትናገር እኮ ወደዋለሁ የሚለውን ነገር ሳየው እንደዛ አይነት ስሜት ውስጥ እንደሆነ ለአንተ ያላት ፍቅር ግን አለ። ስለዚህ ሁላችንም እኮ የሆኑ ነገሮች እናጠፋለን፣ ግን የበደሉን ሁሉ ይቅርታ እንደምንልም ስለምንገልጽ በጸሎታችን ቤትዬ አታሳፍረኝም፣ ይቅርታ ጠይቃት ግድ የለም። ምን ማለት እንደምችል አለ ነው ማለት እኔ ሳላስባት ቀርቼ ብዳም አይደለም። በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። እኔ በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። ግን እኔ እሷን ከድቼ አይደለም፣ ልጅን ከድቼ አይደለም። ክፍለ ሀገር ሄድኩበት ምክንያቱም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝ። እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ነው። ይቅርታ በጣም ይገባታል እንዴ እንዴ ቅርብ ላይ በቃ አይዞህ አይዞህ ብዙዎች ጥያቄ ነበር። እባክህ ሰይፉ አትተው፣ ነገሩን አንጠልጥለህ አትተው፣ ምላሿ ውስጥ ፍቅር አለ አሉኝ። አፈላልጌ ስጠይቀው አዎ እኔም ውስጥ ፍቅር አለ። እንግዲህ የአንዳንዶቻችን ህይወት ማሳያ ይመስለኛል የእናንተም አጋጣሚና ፍቅር አለ። ግን የሚያጋጥሙ ነገሮች አሉ። ያ መሰናክል ሊሆን ይችላል። ግን ደግሞ እሱን ለማለፍ ደግሞ ህብረት ያስፈልጋል። ቤት እያይዞሽ እንጂ ነቃ እንዴ አይደለ? የሆነ ደስ ብሎሻል። ቤት ደስ ብሏታል። በነገራችን እዚህ በጣም የሚገርም ችሎታ ነው ያላችሁ። አሁን የሚታየኝ ስጋት ነው ኢንዱስትሪው ላይ። አንቺም ጋር ትገርሚ ድምፃዊ ነሽ። አንተም ጋር ከ1 ሚሊዮን ብር በላይ ሽልማት ያገኘ አንበሳ ድምፃዊ ነህ። ግን ደግሞ በቃ የሄዳችሁበት መንገድ በቃ ስጋት ስላለውና ግድልም ይሄን ብንሰራ ይሻላል የሚለው ነገር ያመጣው ነገር ይመስለኛል እንዲህ ያለያያችሁና በእርግጠኝነት የሚገርም ስራ ከሰራችሁ በተለይ የማይቀበል ዘፈን ከሆነ እናያለን እንሰማለን አይደል? እንደ አባት ልጅ ይናፍቃል ብዬ አስባለሁ። እሱንስ እንዴት አሳለፍከው? እሱን ስቃይ እውነት ለመናገር ያው ፎቶዎቹ አሉኝ ከኔ ጋር ብዙ ፎቶዎች አሉ የተነሳ ነው ምናምንና እንዳልኩ ነው። እኔ ከባድ ቻሌንጅ ውስጥ ነበርኩኝ። መደወል ብቻ ለኔ ምንም ቫልዩ የለውም ብዬ ነው ማስበው። ምክንያቱም እዚህ ግባ የሚባል ነገር ካላደረኩኝ እኔ ደውዬስ ከዛ ባባ የሚያስፈልገው ነገር አለ። ያንን ነገር ማድረግ አለመቻል ማለት በጣም ከባድ ነው። በጣም ከምነግርህ በላይ የምሬ ነው። ማርያም ደውዬ እሺ ደህና ነው ባባ ማለት እኮ እችላለሁ። ግን ደህና ነው እንዴት ነው ባባ? ከዛ እንደ አባት ምን ያስፈልገዋል ባባ ማለት እፈልጋለሁ ደረቴን ነፋ አድርጌ። ግን ያኔ ማለት አልችልም ነበር። ከፋና ላምሮት እንደወጣ ናይት ክለብ ስራዎች ምክንያቱም የሚገርም ድምፅ አለህ። ስራ ቢሰራ እኮ ናይት ክለብ አሁን የሚገርም ሽልማት የሚገርም ደሞዝ ማግኘት ይቻላል። እሱንስ እንዳማራጭ እንዴት አላየህ? አው እውነት ለመናገር እንዳልኩ የአርቱ ዘርፍ ስራ አሁን ላይ ትንሽ ከባድ ነው።
አሁን ናይት ክለቡ ላይ እንደምታየው ስራውን በጣም ተቀዛቅዟል። እንደ በፊቱ አይደለም የሚሰራው። ብቻ ከባድ ነበረ። አሁን እኔ ከናይት ክለብም ከአርቱም ወጥቼ አንድና አንድ በቃ ስራ ብዬ ያዝኩት ራይዶን ስራ እየሰራው። ምክንያቱም ያ ነገር ለኔ ማለት እፈልጋለሁ እኮ መስራት እፈልጋለሁ፣ ግን ደግሞ ብዙም ስራ የለም። ያው የሚጠራ ባይዘው ተጠርታም ነው መሄድም የምትችለውም አይደለ። እየሄድኩኝ አንዳንድ ቦታ ጃም አደርጋለሁ። የማን ብዙ ጊዜ የምትጫወተው? የጋሽ ሚልክን እጫወታለሁ። ብዙ በጣም ይዋጣልህ እንደው በቃ እስኪ በለው የምትባለው ብዙ ጊዜ አንተም ኮርተ የምታገ ምክንያቱም የድምፅህን እኮ አይደል እንዴ እኔው አይደለ ፋንታውን ሸዋን ቆጨው በጣም ነው ብቻዬን ቁጭ ብዬ ክራሬን ስቃኘው እንዴ የፋዘር ዘፈን እኮ ነው ፋንታውን ሸዋን ቆጨው። ሌላ ዘፈን አለው ከሱ ህመሙን ታምሜ እንዳልተካፈልኩት ዳግም ላይ መለስ ሲምል ያመንኩት ቃሉን አፈረስ መውደድን ታዘብኩት። እዚህ ነው ማይሉት የስሜት ህመሙ አጥንት የሚበላ ሲያገረሸው ቂሙ አመል አሳጠቶ እያቅበጠበጠኝ መውደድ አዘናግቶ ዳግም አጋለጠኝ። በጣም ነው የምወደው ይህን ዘፈን። ዳግም ነው እንግዲህ እንደገና አደ አንቺ በተለይ ዘፈንልኝ የምትይው ዘፈን ነበር እንዴ? ዘፈን ጥሩ ነው የምትይው? ጎበዝ ነው በጣም የምር ከልቤ ነው ማደንቀው። የምር እንደ ፋሚሊ ምናምን ሳይሆን የምር ውድድር ላይ ምናምን ይሄ ልጅ ጎበዝ ነው ምናምን ነበር። ያኔ ግን አልተጀመረም ነበር ፍቅር? እንደዛ ነገር። በፍቅር ምን ያህል ጊዜ ቆያችሁ? ኦልሞስት 3 ዓመት ነው። 3 ዓመት አብሮ የመኖር ነገር ነበረ? ሰዎች ገመቱህና አገኙህ አይደለ? ምን ተሰማ ሶሻል ሚዲያ ላይ ፎቶን ሲቀባበሉ ስታይ? በጣም ብዙ ቪዲዮ አይቻለሁ። እውነት ለመናገር ከባድ ነው። ምክንያቱም እውነት ለመናገር የሰውን ፍቅር አይተንበታል። የእሷም ላይ ያለው እኔም ጋር ያለውን ነገር ምክንያቱም እሷ በጣም አዝና ነበረ ይሄም ነገር ሲፈጠር። ያው እንዳልኩ ምናምን እኔም ያለሁበት ሁኔታ አለ እና ይሄ ቪዲዮ በብዛት ኮሜንት ነው እኔ በቃ ያየሁም የነበረው በብዛት ለስድብም የሚቃጣ ሰው አለ። ከዛ ደግሞ ሰድብ አለ እንደዛም አለ። በጎን ደግሞ በቃ ይሄ ነገር ተፈጥሯል፣ ሁለታችሁም ተነጋግራችሁ ልጃችሁን አሳድጉ የሚልም አለ። ብዙ አይነት ሰዎች አሉ። ብቻ ግራ ይገባል፣ ያስፈራልም ደግሞ ሲሆን ያለው ነገርና ከባድ ነው። ምክንያቱም ሾው ከተላለፈ በኋላ እኔም ጋር ያለው አስተያየት የሚመጣውን ነገር እያየሁት ነበር። ተደዋወልን ከቤቲ ጋር እኔ በቃ ግድ የለህም ምናምን። በነገራችን ላይ ሁለቱም እሺ ብለው መጨረሻው ያማረ ታሪክ ስለነገሩ መጀመሪያ ሁለቱንም አመሰግናለሁ። በጣም አብሮ መኖሩ ኖረም አልኖረም መሀላችሁ ልጅ አለ። ስለዚህ የእናንተ ሰላማዊ ግንኙነት ያስፈልጋል እና እንዲህ አይነት በቃ ልብ የሚነካ ታሪክ ሰምቶ መጨረሻውን አለማወቅ እንቅልፍም ይነሳል እና ከዛ አንጻር መጀመሪያ ስለተገናኙ ደስ ያለኝ እኔም መሆኔን ለመግለጽ ነው። በጣም ደስ ብሎኛል ነው ለማለት እና ቀጥል ስማችሁም ደግሞ አሁን ፍቅሩና ፍቅርተው ነው። ለፍቅሩና ለፍቅርተው በእናታችሁ እናንተ እንደሱ ከሷስ በጣም የምትወድላት ዘፈን የማንስ ትጫወት ነው? አንድ ዘፈን አለ ለኔ የምዘፍንልኝ ሁሌ ላይ ባሽ ዘፈንልሃል። ምን ነው እውነቱን ይዘፈንልኝ ነበር ነው የሚለው። እስኪ እሺ ምን የትኛውን? የአስቴር አወቀ ታውቀዋለች? ምን እንደማያቅሰቶኛለሽ? እሺ ርዕሱን ቶሎ በል። ቀይም ዘለግ ያለ አይ ጎራዴ አልታጠቀማ።
ከእግር እስከ ራሱ ምናምን የሚለው አዲሱ የአስቴር አወቀ ዘፈን ገላገላ ሪሚክሱ በጣም ነው የወደድኩት በነገራችን ላይ እና እሱ ዘፈን ላይ ቀጠሮ አለኝ የሚል ዘፈን አለ እና እዛ ዘፈን ላይ በጣም ወድጄው ነው የምሰማውና በቃ እኔን ጉዴ ሰራኝ ዞማ ጸጉሩ ነው እኔን ጉዴ ሰራኝ በቃ እርብትብት ከንፈሩ ነው ምናምን በጣም ተመስጬ ባለቤቴ ምንድነው የማይመለከትህን ነገር ታደምጣለህ ጥያቄ የሚመለከትህን ነው የምዘፍንልህ የአስቴር ዘፈኖች እኮ እኛ ለክሊፕ አንሆንም ብዙ ጊዜ እንትን የሚለው ከግር እስከ ራስ ጸጋውበት ይታደላል በእናታችሁ የሚመለከተው ዘፈን ስለሆነ ነው እስኪ ከግር እስከ ራስ ጸጋውበት ይታደላል አካሌዋ ውበት ጨምሮበት አካሌዋ ላይ እኔ ባለ የአስቴርን ዘፈን መጫወት በጣም ይከብደኛል የምሬ አይ በጣም እኛ ሐሳቡን ነው የምንፈልገው ይዘፈንልኛል ስላለ ብቻ መጨረሻው ተከትከሻው ላይ ነው ግጥሙ እንዳይጠፋብሽ ረጅም ነው ጸባይ ያለው ቆንጆ ነው ጥበበኛ ነው የአስቴር አወቀ ክሊፕ ነው የምትይው እስኪ እንደገና እስኪ አስታውሺ ዘፈኑን ከግር እስከ ራስ ጸጋውበት ይታደላል አካሌዋ ጥበብ ጨምሮበት አካሌዋ ከተሰጠው ላይ አካሌ ያው ሰውየው ይሄ ፍቅር የሚመለስ ይመስላችኋል ቤትዬ ማለት ባለፈው ውድድ እንዳረግሽው ቆጮ ስለ ፍቅር ስታስብ እንደውም እኔ እውነት ያ ነገር እንዲመለስ ከሚመኙት መሃል ነኝ ግን ደግሞ አሁን ያላችሁበትን ነገር መወሰን ወይም ደግሞ መናገር አልችልምና ቤትዬ ነገሮች መመለስ ይችላሉ በፍቅር አብራችሁ መኖር ለልጃችሁ ሌላ እህት ነገሮች ሲስተካከሉ ልጆች ናቸው የሚሆን ይመስልሻል አብሮ መኖር ነገሩ የሚሳካ ይመስልሻል ወይስ መታረቁ ብቻ እግዚአብሔር ያውቃል ጊዜ ይፍታው ዋናው ታርቃችኋል አዎ ድሮም እኮ ውስጥ ምናምን ቂም በቃ አያስፈልግም እኮ አይ ኖ ደግሞ ወደፊት ደግሞ ይለኛል ዞሮ ዞሮ እኮ እኔና አንቺ ላይ የበራ ነገር ይለኛል ያ ግን ላይፍ አይደለ አዎ ሶ መሀል ላይ የሚያጋጥሙ ብዙ ነገሮች አሉ አንዳንድ ኮምፕሮማይዝ የማይደረጉ ነገሮች ይኖራሉ ከዛ ደግሞ ከባድም ሆኖ ደግሞ ይለፍ እግዚአብሔር ያውቃል እሱ ይፍረድ እሱ ይካስ ብለን የምትተዋቸው ብዙ ነገሮች አሉ ሶ ሁላችንም እንደየውስጣችን ይከፈለን ብለን የምንተዋቸው ብዙ ነገሮች አሉ ሶ እግዚአብሔር ይክፈል እግዚአብሔር ያውቃል እግዚአብሔር ያስተካክለው እግዚአብሔር ያውቃል ግን ይቅርታ አርክሽለት በቀደም ይቅርታ ጠይቋል በመሃል መጥፋቱ በወለድሽበት ሰዓት አንቺ የሱ እርዳታና ፍቅር በሚያስፈልግሽ ሰዓት አጠገቧ ለመኖሩ ባለፈው ቅር እንዳሰኘሽ ነግረሽ ነበር ለሱ ይቅርታ ጠይቋል ይቅርታውን ተቀበለሻል ወይ አዎ አማራጭ ስለሌለ ለራስም ሰላም ስትል እና ደግሞ ግዴታም አስፈላጊ ነው ይቅርታም ደግሞ እና ኬክ ጋበዘኝ ኬክ ጋበዘማ ብዙ ነገር ነው የሚበላ ኬክማ ከጋበዘ በተለይ ባቅላቫ ከሆነ እኮ ነገሮች ወደ ቀድሞ ቦታ ተመልሰዋል ማለት ነው ምሪንዳ ካለበት እንደዛ ይሁን ነው የምትይው አንቺ ዋው ባንቺ ውስጥ በቃ የእህቶቻችን የእህቴን ታሪክ እንደማየት ነው ወጣትነት ነው አሁን የእድሜ ልዩነታችሁ ራሱ 2 ዓመት ነው አይደል አንድ ዓመት ከማን አዎ እሱም ነገር አንዳንዴ ብዙዎች ባያምኑበትም አንደኛው በሰል ሲል አንደኛውን የማስተካከል ነገር ይኖራል አፍላው ነገር ነው እዚህ ጋር 2 ሰዓት በእናታችሁ ፍም ይሄ ያለው ስሜት አንቺም ጋር የቲያትሩ ነገር አለ እሱ ጋር የሙዚቃው ነገር አለ
በእርግጠኝነት እንዲህ አይነት ነገሮች ያለያዩቸው ደግሞ ብዙ እኮ ጥንዶች ይኖራሉ። ውስጥ የምናያቸው መለያየቶች አይታችሁ እንደሆነ የፍቺ ወሬ እንደዚህ ድረስ እኮ ነው። መለያየት ነው፣ ተለያዩ ነው። የፍቅር አንድ መሆን ነገር ግን በጣም ያንሳል ይፈለጋልም። እና እኔ መለያየት ጠፍቶ እንዲህ መገናኘት ሲሆን አያምርም አይደል? ባንተስ በኩል እንግዲህ እሷ ጊዜ ይፈርደዋል ኬክ ጋብዘኝ ነው። ምላሽ ምንድን ነው? አንተ ኬኩን ችግር የለም ሌላው ምንድን ነው ችግር? ያው እሷ እንዳለችው ነው። መችስ ባንዴ ሁሉም ነገር ይስተካከላል ማለት ከባድ ነው። ያው እሷም ላይ ያለው ነገር አለ። እሷ እንዳለችው ጊዜ ይፍታው፣ ከፈጣሪ ጋር ጥሩ ነገር ይፈጠራል ብዬ አስባለሁ። እዚህ ላይ ይጨበጨባል። ትውውቅ የት ነበረ? መጀመሪያ ማን ነው ጉዳዩን ወደ ፍቅር የወሰደው? ሁለታችንም እኩል ሊሆን አይችልማ። ይሁን እኮ መንታ ልጅ እኩል ይወለዳል እንዴ? አይ የሆነ ደቂቃ ልዩነት አለው ብዬ አስባለሁ። እና ማን ነው መጀመሪያ የወጣው ነው ጥያቄው። ራስ እመቤቴ ራሷ የት ነበር ቦታውን ታስታውቃላችሁ? አታሽሽ ሞመንት በደንብ አላስታውስም፣ ግን ድንገት ነው ይሄ ልጅ እንዴ ያምራል እንደ ይሄ ልጅ እንድለው ያደረገኝ ራሱ ነው። የሆነ ነገር አሳይቶኝ። ምን ዳንስ? ራሱ ነው ዳንስ አይደለ? አይ ምን አሳይቶኝ? የምሬን ነው ማርያም። እነዚህ ሰዎች እንደገና አብረው ይሆናሉ። ያልወጣ ነገር ያለ ይመስላል። ከዛ ልክ ፕሮግራሙ እንደተላለፈ ደወልክ፣ እኛም ስንደውልልህ አገኘንህ። አሁን ወደዚህ የመምጣት እንደ እቅድ እንደ ፕሮግራም ያስከው ነገር አለ? ምክንያቱም እንግዲህ ወደ ክፍለ ሀገር አካባቢ ነው ያለኸው። ለዚሁ ሾው ስንል ነው የጠራንህ። የሚገርም የድምፅ ብቃት ነው ያለህ። እንዲህ አይነት ተሰጥኦዎች ደግሞ እዚህ በተለይ ብዙ ቦታ አለህ ብዬ አስባለሁ። እና ካሁን በኋላ እኮ ዝነኞች ናችሁ። በተለይማ ተቀባብላችሁ ብትዘፍኑ እኮ እንዴት እንደሚታይ። ዘፈን ልምረጥላችሁ? ምን ይመረጣል? ልምረጥላችሁ? የቴዲ ታደሰና የአሰፉ ደባልቄ ላጉርስሽ። ኬኩን ነው ኬኩ በእናታችሁ ያጉርሳታ። ከስሜቱ ጋር አብሮ ይሄዳል። ላጉርስሽ። እንደዚህ እኮ ቅብብል ዘፈን ራሱ እኮ ጠፍቷል። አጉርሰኝ ለኬኩ በጣም ሰማሽ አንቺ ብሎ ይቀጥላል እሱ። የታል ኬኩን ይዞ ክሊፑን ሰፊ የኤስ ፕሮዳክሽን ሰራዋለሁ ብሏል። በቃ ምንም እንጣጣ። ፋና ላምሮት የ1 ሚሊዮን ሽልማቱን ካገኘ በኋላ ወደ ቀጣይ ዙር ያልሄድክበት ምክንያት ምንድን ነው? አንተ አሸናፊ እኮ ነው የጨረስኩኝ። ወይ የዙር ውድድርም ጨርሻለሁ፣ አሸናፊም ጨርሻለሁ። ያሸነፍከው የአሸናፊዎቹን አሸናፊ ነው እና ነጠላ ዜማ አልሰራህም? እየሰራሁ ነው። ቅድም እንደነገርኩህ ያለውም ነገር እንዳለ ሆኖ እየሰራህ ነው። እሷም በጎን ለጎን እየሄድን እንደው ንገረኝ፣ እንደው በቃ ሄጄ እግር ስርም ቢሆን እደፋለሁ። ማን ሙዚቃውን ያቀናብርል? እኔ ሚኪጃኑ በጣም ነው ማለት ለየኔ ታይፕ እና እሱ የሚሰራቸው ስራዎች ይመሳሰላሉ። እኔ ሚኪጃኑ ጋር እንድሰራ በጣም ደስተኛ ነኝ። ፍላጎትም ህልምም እሱ ነው በጣም። ታዲያ ህልምን ከህልም ጋር ማሳካት እንዴት የሽማግሌ ሰው የሚያቀተው ይመስልሃል? እውነት እንግዲህ ጊዜ ያውቃል። እውነት ለመናገር ሚኪጃኑ ባዝ ካላችሁ የጌርጌሶኒያን ዝግጅት ነበር ከራሄል ጌቱ ጋር የአእምሮ ህሙማንን ሰብስቦ የሚያኖር ተቋም ነው እና እዛ ሄድን። እኔም ወዶ አቀናባሪ ነው ሚኪጃኑ። በነገራችን ላይ የነካው ሁሉ የሚጣፍጥለት ልጅ ነው በጣም። ከኤልያስ በኋላ በኤልያስ መንገድ ላይ ያለ ሰው ነው ማለት በሙዚቃ ቅንብሩ እና ምን ያህል ደግ ልብ እንዳለው የምታውቁት። ቦታው ላይ ሄደን የአእምሮ ህሙማኑን አየ።
ለነሱ ነው። እስኪ ብዙ ጊዜ ኮንሰርት ላይ ፐርፎርም አድርጓል፣ ለሀብታሞች ሰርቷል፣ ለሴሌብሪቲ ለምናምን ሰርተሻል፣ ለአእምሮ ህሙማን እና ለነሱ እንግዲህ የሙዚቃ ስራው ተሰራ አለቀና ከሁለቱም ነው የመጣው ከሚኪ ጃኖና ከራይል ጌቱ የጌርጌሶኒያን የክብር አምባሳደር ሆነን በየደረስንበት ለዚህ ተቋም ሰዎች እርዳታ እንዲያዋጡ እነዚህን እንዲያግዙ እግዚአብሔርን የሚያስደስት ስራ እንሰራለን ብለው እዛው አምባሳደር ሆኑ። ሚኪ ጃኖን አመስግኑ። ያ ማለት ደግሞ እንግዲህ ቆመን ስናወራ እንደገባኝ ምንም ነገር ባስቸግረው እሺ የሚል ነውና እርግጠኛ ሆኜ ነው 100% አዲስ ነጠላ ዜማህን የምትጓጓለት የምትፈልገው ሚኪ ጃኖ ያቀናብርልሃል። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ዛሬ አብራችሁ ራት የምትበሉ ይመስላችኋል? ምን አዲስ እንደተጣበሰ ሰው ምንድነው ጉዱ? እግዚአብሔር ያውቃል። ምን አይ እግዚአብሔር ያውቃል። ስማ ያውቃል፣ ግን ለራቱ እግዚአብሔር ያውቃል። የፈለግነውን አይደለም የሚሰጠን። ጥያቄው ምን ፈለግን ቢሆን ደስ ይለኛል። ምላሽ ቤቢንም ማየት አለበት። እኔ በጣም የሚገርመው መለያየት ፍቺ ላይ በጣም ብዙ ጊዜ ያጋጥም የለ ህይወት መገናኘትም መለያየትም አለውና አንድ ጓደኛዬ ወልዶ ነው ከባለቤቱ ጋር ተለያየ እና ልጆቹን ሊያሄዶ ራት እኛ እዛ አገኘ ነው እና ራት በላን። ራት ከበላን በኋላ እደር አልነው ስንለው እኔ ሰው ቤት አላድርም አለ። ኧረ ተው እንደው እባክህ ሰው ቤት አይደለም ያንተ ቤት ነበር አልነው። አግባባ ነው። እግዚአብሔር የተመሰገነ ይሁን። ተግባቡና ሁለት ነበር ያኔ ስናግባባቸው በፍቅር ነገሮች ሁሉ ታድሰው አሁን አራት ወልደዋል። ጌታ አይታወቅም። ሰው ቤት አላድርም አለ ለማያደርሰው እና አንዳንዴ ለሱም እድል እናመቻችለት። የኛ ፍላጎት ይቅደም ለማለት ነው። በህይወት ውስጥ መለያየት አለ፣ መጋጨት አለ፣ ብዙ ነገር እኮ ያጋጥማል አይደል? ያን እንዴት እንፈተዋለን ነው። ፊትሽ ፈካ ያለ ይመስላል። ትክክለኛ ስሜትሽ ምንድን ነው? እግዚአብሔር ይመስገን። ሜቢ የሆነ ቀን እኮ እግዚአብሔር ሆይ ይሄንን ሞመንት ፈልጌው ሊሆን ይችላል፣ ጸልዬ ሊሆን ይችላል። የሆነ ጊዜ ሳናውቀው የሚሳኩልን ጥሩ ነገሮች የሆነ ጊዜ የጸለይንባቸው ነገሮች ናቸው። እዚህ ጋር ግን ጥያቄ በህይወቴ ላይ ያልቀኑኝ አጋጣሚዎች ነበሩ። መኪናውንም ገዝቼ ያልተሳካም ነገሮች አሉ። ምናልባት ቅድም የጠየቅኩትን ነገር አሁን ልጠይቅሽ፣ አዝነሽበት ነበር? ያው በጣም ፋክስስ አድርገሽ ነበር ወደ ላይ? እንበይ ወደ ላይ ነው የሚሄደው፣ ወደ አይወርድም። አሁን እንዲመለስ ነው እኮ የምንጠይቀው። ማለት በቃ ብዙ ጊዜ የሚቀናን በተመረቅነው ልክ ነው ብዬ አስባለሁ በግል እና ያንቺ ያዘን ህይወቱም ላይ የሆነ ነገር እንዳይቀናው አድርጎት ከሆነ በዚህ አጋጣሚ ምንድነው የምትይው? ወይ ስለ እውነት ማለት ነው ያው እንደ ሴትም እንደ ላይፍም እንደሚያጋጥም ነገር አዝኜ ነበር። በጣም የጠበቅኳቸው ነገሮች ሁሉ ስላልሆኑ ምናምን አዝኜ ነበር። ግን የምሬ ነው ኪዳነ ምሕረትን ሲከፋ የሆነ ነገር ሲሆን የሆነ ጊዜ እኮ ወይ ቲክቶክ ላይ ሊሆን ይችላል ወይ ደግሞ አንዳንዴ ስንገናኝ ምናምን እኮ ላይበት ይችላልና የሆነ ጊዜ በጣም ከፍቶት በቃ የማይሆን ነገር አይቼ ልደታ አለች ቤተክርስቲያን ሄጄ እኔ በእኔ እኮ እንደዚህ የምታደርጊው አንስቼለታለሁ ብያቃለሁ። መብት እኮ የለኝማ ፈረጅ እሱ ስለሆነ ምናምን አልፈልግም እኔ። ምክንያቱም የሆነ ነገር ቢሆን ምንም ነገር ሊያደርገኝ ምናምን ይችላል። ልክ ነው እያልኩኝ አይደለም ባይ ዘ ወይ እኔ እንደኔ ማንነት እንደ ራሴ ልብ ነው እያወራሁኝ ያለሁት። ቢካዝ ብዙ ሰዎች በውስጥም ወቀሳ ስለነበረ አንዳንድ ሰዎች ማለት
እና እሱ ሲጎዳ ፋይናሊ ልጄ ይጎዳል። እኔ ራሴን ፕሮቴክት ላደርግ እችላለሁ ምናምን፣ ግን ልጄ በጣም ይጎዳል። በዛ ላይም ደግሞ የምርም ደስተኛም አልሆንም በጭራሽ። ምንም ሆነ ምን እኮ የልጅሽ አባት፣ በዚህ ላይ ደግሞ ኢትዮጵያ ወንድምሽ ነው። ለምን መጥፎ ነገር ያጋጥመው? ስለዚህ በቃ ፋክሱን መለሽው። ኧረ እኔ ቆየሁ ተመልሷል። አሁን ይቀናል። ከቅኝት ባንድ ጋር እድል ብሰጥህ የማንን ዘፈን ትጫወታለህ? ምክንያቱም የፋና ላምሮት አስቡት፣ የአሸናፊዎች አሸናፊ እኮ ነው። አሳምንህ ነው። ዳኞቹ በጣም ይሄ ቀሽም ነገር የማይጠማቸው አይነት ዳኞች እንደሆነ አውቃለሁ። በጣም ጆሮአቸው በጣም ስል ነው እና የእነሱን ጆሮ አሸነፈ። የአሸናፊዎች አሸናፊ መሆን እኮ ያንተን አሪፍ ዘፋኝነት የሚያሳይ ይመስለኛል። እድል ባመቻችልህ የማንን ስራ መጫወት ቅኝቶች የትኛውም አይደለ? እሺ የማን ይሁንልህ? የጋበዝኳት ዘፈን አለ በነገራችን ላይ ለሷ ከዚህ በፊት ማለት ነው። እሺ ከኬኩ በኋላ ነው በፊት ነው? አይ ከዛ በፊት ነው። እሺ በዘፈን ነው ጠብ ያረካት። አዎ የብዙአየሁ ደምሴ ዘፈን ነበር። ማመናቃ እኛ ራሳችን ማመናቅቶናል። ከባንዱ ጋር ከመጫወት በፊት ለእሷ እስኪ በክብር እሷ አጠገቧ ቁጭ ብላ ቪአይፒ ሆናት እስኪ ማመናቃተኝ የህልሜ ንግስት የኔ አረኩና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና። ሙሉውን እዛ ጋር እንዴ በጣም ደስ ብሎኛል እውነት። እሱ ብቻ ነው እንደሚዘፍነው እንደገና ፍቅር እንደገና ይገኝምና ተገኘና ከፈለጋችሁ ደግሞ የከረመ ፍቅር አቤት ደስ ማለት ያው ቲክቶክ ላይ ገብታችሁ እኮ ብዙ ነገር ማለት እኔ እጠብቃለሁ። ቲክቶክ ላይ ያለህ አንተም አለኛ? አዎ ላይቭ ምናምን አንዳንዴ ተያይታችሁ ታውቃላችሁ? አዎ ትገባላችሁ? አዎ አብራችሁ አሁን ቲክቶክ መስራት እንደ ልጃችሁን እንደዚህ ምክንያቱም ማስታወቂያዎች መስራት ትችላላችሁ ብዬ አስባለሁ። ሙዚቃዎቻችሁ መስራት ትችላላችሁ ብዬ አስባለሁ። ስለ ቀሪ ህይወታችሁ ስታስቡ ምን ይሰማችኋል? ምን ቢደረግ ይህ ፍቅር ጎምርቶ ልጃችንን በሰላም ማሳደግ የምንችል ይመስላችኋል? ምክንያቱም ችሎታ አለ፣ የሰው እርዳታ አያስፈልጋችሁም። የሰው እጅ የሚያሳይ የሰው ፊት የሚያሳይ ምንም ነገር የላችሁም። የሰው ልጅ በቃ መስራት እስከቻለ ህይወቱን መቀየር እስከቻለ ላዩ ላይ እምቅ ችሎታ እያለ እጅ መስጠት አለበት ብዬ አላስብም። መስራት የምትችሉ ናቸው። ግን አሁን ምንድነው የመደጋገፍ ነገር ነው። ስሜታችሁን ፍላጎታችሁን ህዝብ አውቋል ብዬ አስባለሁ። ህዝብ ደግሞ የእናንተን ስራ የሚያየውና የሚያደምጠው እናንተን ለመጥቀም ሳይሆን ስለምትችሉ ለራሱም ለመጠቀም ነውና ከዛ አንፃር ምን ነገሮችን ጥሩ ሊያረጋቸው ይችላሉ ብላችሁ ታስባላችሁ? እንዴት እኔ አሁን እየተፈጠሩ ያሉት ነገሮች ድንገት ናቸው ለኔ። እንደዚህ ይሆናል በቃ የሆነ ተስፋ የቆረጥኩበት ጊዜ ነበር። አሁን ነው አዳዲስ ነገሮች ምናምን እየተፈጠሩ ያሉት። አባቢ እና እግዚአብሔር ያውቃል ጥሩ አእምሮ ይስጠኝ የማቅድበትን። አሁን ላይ ግን ሰደንሊ አልመጣልኝ አይደለ? አዎ እንግዲህ እግዚአብሔር አባቢስ እሷ እንዳለችው ሁሉንም እግዚአብሔር ያውቃል። ስለ ነገ እሱ ያውቃል። ስለ ነገ ጥሩ እንዲሆን ጥሩ እንድንሰማ ግን እስኪ ተመኙላቸው። በአደባባይ ላይ ማመን አቃተኝ ሊልልሽ ነው
ከቅኝት ባንድ ጋር አንቺም በአዲስ ስራ ልትመጪ ነው። ፊልም የምትሰሩ ማስታወቂያዎች የምትሰሩ የተለያዩ አካላት ቲያትሪካል አርት ምሩቅ ነች ቤቲ ሰለሞን፣ ያው ደግሞ አሁን በባህሉም ዘርፍ ድምፅ ስጧትና አገራችንን ታስጠራለች። ብሩህ ተስፋ ያላት እህታችን ናትና ቤቲን መደገፍ የራስን እህት እንደመደገፍ ነው። እውነቱን ለመናገር በቀጣይ የሚያስፈልጉ ማለት አሁን ለምሳሌ ቅድም እንዳልከው ነው ምሽት መዝናኛ ቦታዎች ሚውዚክ ሪቮሉሽንን ጨምሮ ከብዙዎች ጋር መልካም ግንኙነት አለኝ። ማስታወቂያ መሰራላቸውም እኔ ነኝ እና እርግጠኛ ነኝ አንተ እንደምታስቡ አይደለም። አንድ ሁለት ቦታ ዞር ዞር ብዬ አይቼ ብር ላይ ቆመው የሚዘፍኑ ዘፋኞች አይቻለሁ። እኔ ሁሉ አፍሼላቸዋለሁ። ስለዚህ እዚህ ሆነ መስራት የምትፈልግበት እድል ካለ እነሱን የማግኘት እድል ካለ ችሎታ አደባባይ ላይ የሚያቆም እኔ ራሴ ስላንተስ ችሎታ ስመሰክር የማያሳፍረኝ ነው። ስለዚህ በእርግጠኝነት የምሽት መዝናኛዎች አዳዲስ ስራዎች ላይ ብትሳተፍ በተሰጦ ባለ አሁን ለምሳሌ ራይድ መስራቱ ጥሩ ነው እኮ ባለ ክፍተት ግን ደግሞ ከራይድ ከመስራቱ በላይ ደግሞ ውስጥ ያለ ችሎታ ቢወጣ ግን የኢትዮጵያ ሙዚቃ ኢንዱስትሪ ይጠቀማል ተተኪም ያገኛል ብዬ ስለማስብ ነውና በምትፈልጉት ሁሉ አለሁ ወንድማችሁ ነኝ ልላችሁ ነው። ያው እንግዲህ ባለፈውም ስንል ነበረ ኤቢሲ ዳይፐር ስለ ልጃችሁ እንዳታስቡ የአንድ ዓመት ዳይፐር ቃል ገብቶላችኋል። የዳይፐር ነገር የወተት ነገር አንድ ዓመት ቢጠጣስ ልጃችን መሀል ላይ በሱም በኩል አታስቢ ተብሏል። ወተቱ ዳይፐሩ አለ። ተጨማሪ እንግዲህ የአባትነት ፍቅሩ ላይ አደራ እንግዲህ ቃል ገባ አንተ አባቢ የአባትነት ፍቅሩን ሎሚያድ ሊሰጥ አይችልም። ለሱ ደግሞ አታሳፍረኝም አንተ። ስለዚህ ለስንብት የምትሉት ነገር ካለ ቅኝት ባንድም ማመን አቃተኝን ሊጫወት ነው፣ አንቺም ልትጋበዢ ነው። ማመን ላቃታችሁ ለተለያያችሁ የሆነች የሰለለች ነገር ካለች ልትበጠስ ያለች የፍቅር ግንኙነት ካለች እንዲመለስ ነገሮች ጥሩ እንዲሆኑ የተለያዩ ተለያይተው እንዳይቀሩ ግን ያድርግልን። በ2019 ደግደጉን ምንሰማበት ይሆን አይደል? አሁን እንግዲህ ምስጋና ካላችሁ ምስጋና ነው። በአንዱ ዝግጁ ነው። እኔ ጨርሻለሁ። እኔ ማመን ዋልስ ሚስቴን ይዤ እመጣለሁ። ያው ለሁሉም ነገር እግዚአብሔር ይመስገን። አሜን። በመጀመሪያ በእንደዚህ አይነት ወይ እዚህ ቦታ ላይ እመጣለሁ ብዬም አላሰብኩኝም ነበረ። ያው ሁለታችንም የምንፈልገው ነገር ነበረ። ያንን ነገር ሰክሰስ አድርገን የራሳችንን ነገር ይዘን መጠን እዚህ መቅረብ ነበረ ፍላጎታችን። ግን እንደዛም አልሆኖ በጎንዮሽ ባለው ነገር አሁን መጠናል እዚህ። ካም በኋላ ደግሞ ልትመጡ ትችላላችሁ ማለት ነው። እግዚአብሔር ያውቃል። እሺ። እና ጥሩም ስራ ይዘን እንመጣለን ከፈጣሪ ጋር። በቃ ሁሉንም ጓደኞቼን አመሰግናለሁ። ብዙ ማለት እኔ በጣም ከባድ ሁኔታ ውስጥ ነበርኩኝ እንደነገርኩ። ያንን ነገር ያዩም ሳፖርት ሲያደርጉኝ የነበሩ ጓደኞች ነበሩ። ስማቸው ምናልባት የተወሰኑት የሶስቱን እስኪ አሉ ብዙ ጓደኞቼ። በአጠቃላይ ለጓደኞቼ በጣም አመሰግናለሁ። ቤተሰቦቼንም በጣም አመስገን እፈልጋለሁ። ይህን ሁሉ ቻሌንጅ እንዳለሁበት እያወቁ ያው ቤተሰብ የሚፈልገው ነገር አለ ካንተ ልጅ ነህና አንተ የሆነ ቦታ ደርሰህ ተለውጠህ ማየት ትፈልጋሉ። ያንን ነገር ግን እኔም ትንሽ ያዝ ብዬ ነበረ። ከዚህ በኋላ ከፈጣሪ ጋር በጥሩ ነገር በጥሩ ሁኔታ እንገናኛለን ብዬ ተስፋ አደርጋለሁ እና በጣም አመሰግናለሁ። ሙሉ የኢትዮጵያ ሕዝብም እኔ ያለሁበትም ነገር በግልጽ በትንሹም ቢሆን ተናግሬያለሁ። በቃ አመሰግናለሁ። አዎ ነገሮች ያጋጥማሉ። በመሃል በተፈጠረ ግንኙነት ልጅ ተወለደ። ነገሮችን አብሮ ማሳለፍ ስላል ብዙ ሰዎች አሁን ያንተ እኮ ጤናማ ልጅ አግኝተህ እግዚአብሔር ይመስገን። በኢኮኖሚ ችግር እኮ ነው ያንተ እንደገባኝ። ህመም ደግሞ ባሎችን የሚያስደነግጥ ልጅ ይወለዳል። ከዛ በኋላ ልጁ የተለየ ህመም ሊያጋጥመው ይችላል። ባሎች ወይ የጤና ችግር ያጋጥማቸዋል ወይ ደግሞ
ያንን መቋቋም አቅቷቸው ይጠፋሉ። እንዲህ አይነት ነገርም አለ። የእናንተ ኢኮኖሚ ያኛውም ልክ ነው እያልኩ አይደለም። ያኛውም ችሎ ለእናት ብቻ የሚተው ነገር የለም፣ መከራ የለም። በዛ በአንድ ሰው ላይ ደረሰ የሚባል ነገር የለም። እግዚአብሔር የተሻለ ቀን እንዲያመጣ አብሮ በመሆን እንዳይታዘንበት አንድ ሰው መጣር አለበት ብዬ አስባለሁ። እና ከዛ አንጻር እንግዲህ ከብር ሸለቆ እዚህ ድረስ ስለመጣ እንዴ አባቢን መጀመሪያ ቤትዬ ምን የምትይው ነገር አለ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በጓዳ ያለቀስኳቸው ነገሮች ሳላስባቸው በጣም በትልቅ መድረክ እየተካስኩኝ ነው። አስቤው አላውቅም። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የምሬ ነው ማርያምን። እና ደግሞ አንድ ሰው አለማመስገን አልችልም። አጎቴ ብዬ አላርቀውም ብያለሁ። ወንድሜ አይፈልግም ግን ለኔ ብሎ ነው። እስካሁን ሚስትም አላገባም ምናምን ብለሽኛል። ለኔ ብሎ ነው በቃ ራሱን እየሰዋ ያለው። ምንም ብር ባገኝ እንኳን ምንም ነገር አይቻልም ነው የሚለኝ ምናምን። ስለዚህ በነገራችን ላይ ከመቅደስ ኃይሉ ከቤልጂየም መታለች እና ኑሯ ቤልጂየም ነው። ወንድሜ የተሰኘውን ዘፈን እሷ ነች ያቀነቀነችው። ከ2 ሚሊዮን በላይ ሰዎች ቲክቶክ ላይ ቪዲዮ ሰርተውበታል እና እሱን ላንቺ ወንድም እንድትጫወተው እናደርጋለን። እናመሰግነዋለን። በዛ ሌላው ደግሞ ብዙ ጊዜ ቤት አከራዮች ሲመሰገኑ አላይም። አንዳንዶች ናቸው አሪፍ ይባላል እና አንቺም ቤት አከራዮችን ታመሰግኛለሽ። አዎ በጣም በጣም ጥሩ ሰው ናት። በጣም እኔ እና እናቴ ሁለተኛ እናቴ በቃ አዲስ አበባ መጣሁኝ። እናቴ ማደራ ብላት ነው ሄደችው። ሁለተኛ እናቴ ነች። ምክንያቱም ያንን ሁሉ ነገር ከእግዚአብሔርም በታችም እንዳሳልፍ አድርጋኛለች፣ እንዳልፍ አድርጋኛለች። ብዙ ኮኔ ካራክተሩ አይሮን ነው አከራይ ሲባል የሆነ ነገር ነው። እሷ ግን እናቴ እህቴ ናት። በቃ ብዙ ጊዜ ያው እንጀራ እናት ሲባል ሁሉም መጥፎ፣ ቤት አከራይ ሲባል ሁሉም ክፉ። ከእንጀራ እናትም አሪፍ አለ፣ ከአከራይም እንደ ቤት አይነት አከራይ አለ። በዚህ ደግሞ እኔ በጣም እንጀራ እናቴ ራሱ ስዊት። በሁለቱም ተከሰሻል። እግዚአብሔር አንቺ ህይወትሽ የሆነ ሰዓት ላይ ምልሽ የራስን ለማጥፋት ቢላ ይዘሽ እርጉዞ ነሽ ለማጥፋት የሄድሽበት ርቀት፣ ከዛ ደግሞ እንዴት ባለፈው እንደነገርሽ ማለት ነው ተመልሰሽ ስትነቂ ነገሮች እንዴት እንደተረጋጉ እግዚአብሔር እንዴት ካንቺ እግዚአብሔር ይወድሻል በአደባባይ። እኔ አይገባኝ ካንቺ ህይወትሽ ውስጥ እግዚአብሔር አለ። አሁን ግን እኔ ለስንበት ነው ከመልክቶች በኋላ ከመመለሳችን በፊት አንድ ብቻ ነው ጥያቄ አስፈቅጄሽ ነው ወደ ታች በኋላ ወይ ሌላ ቀን ወይ ደግሞ አንዴ ግንባርሽን የሳመው በኔ ስም ከመልክቶች በኋላ እንመለሳለን። በያላችሁበት ጥሩ ጊዜ። ሰይፉ በኢቢኤስ ከመልክቶች በኋላ እንመለሳለን።